በኢትዮጵያ 19 የጨርቃ ጨርቅ ፋብሪካዎች አሉ። አብዛኛዎቹ ፋብሪካዎች በኦሮሚያና አማራ ክልሎች ውስጥ የሚገኙ ናቸው። የአካባቢ ጥበቃ ባለስልጣን በ2013-14 ዓ.ም በእነዚህ ፋብሪካዎች ላይ ባደረገው የዳሰሳና ላቦራቶሪ ጥናት የጨርቃ ጨርቅ ኢንዱስትሪ ውሃን በከፍተኛ ደረጃ ከሚጠቀሙ ኢንዱስትሪዎች በቀዳሚነት የሚመደብ እንደሆነ አረጋግጧል። በአማካኝ ለ1 ኪሎ ግራም ያለቀለት ጨርቅ 160 ሊትር ውሃ ጥቅም ላይ ይውላል። ይህም የጨርቃ ጨርቅ ዘርፉ በውሃ ላይ ከፍተኛ ብክነት ከሚያስከትሉ ዘርፎች እንዲመደብ አድርጎታል። በሌላ በኩል ከምርት ሂደቱ የሚወጣን ውሃ አክሞ መልሶ ጥቅም ላይ እንዲውል በማድረግ በኩልም ዘርፉ ከፍተኛ ችግር ያለበት እንደሆነ በዳሰሳ ጥናቱ ተረጋግጧል። አብዛኛው በሀገሪቱ የሚገኙ የጨርቃ ጨርቅ ፋብሪካዎች በውሃማ አካባቢና ዳርቻዎች ዙሪያ መመስረታቸው ዘርፉ ለአካባቢ ብክለት ስጋት እንዲሆንም አድርጎታል። የጨርቃ ጨርቅ ፋብሪካዎች ልብስ ለማምረት፣ ለማቅለም፣ ልብሶች ላይ ህትመት ለመስራትና ለሌሎችም የምርት ሂደቶች ኮስቲክ ሶዳ፣ ስታርች፣ አሽ፣ ሶዲየም ሲልኬት፣ ሶዲየም ፎስፌት፣ ሃይድሮጅን ፐሮክሳይድ፣ የተለያዩ አሲዶችን፣ የቀለም ዘይቶችን፣ አልካላይና ሌሎች በርካታ ኬሚካሎችን ይጠቀማሉ። ታዲያ ፋብሪካዎቹ በምርት ሂደት ከነዚህ ኬሚካሎች የሚወጣውን በካይ ቆሻሻ ለማከም ሁለት አይነት ቴክኖሎጂዎችን እንዲጠቀሙ ይጠበቃል። ፊዚካላዊና ኬሚካላዊ ቆሻሻ ማከሚያ ቴክኖሎጂ አንደኛው ሲሆን ስነ ህይወታዊ ቆሻሻ ማከሚያ ቴክኖሎጂ ደግሞ ሌላኛው ነው። ነገር ግን ከ19ኙ ፋብሪካዎች 5ቱ ብቻ ፊዚካላዊና ኬሚካላዊ ቆሻሻ ማከሚያ ቴክኖሎጂን የሚጠቀሙ ሲሆን 4ቱ ደግሞ ስነ ህይወታዊ ቆሻሻ ማከሚያ ቴክኖሎጂን በአግባቡ የሚጠቀሙ እንደሆኑ በጥናቱ ተቀምጧል። በአጠቃላይ ከ19 ፋብሪካዎች 15ቱ ፍሳሽ ቆሻሻን ለማከም የሚያስችል ቴክኖሎጂዎችን ለመጠቀም በቂ አቅም የላቸውም። በህገ መንግስቱ አንቀጽ 92 ቁጥር 2 ማንኛውም የኢኮኖሚ ልማት እርምጃ የአካባቢውን ደህንነት በማያናጋ መልኩ መሆን እንዳለበት ያስቀምጣል። በዚህ መነሻ ማንኛውም የልማት እቅዶች አሰራራቸው ከአካባቢ ጋር የተስማማ ወይም አካባቢን ሳይበክሉ መስራትና መተግበር እንዳለባቸው ይጠበቃል። ይሁን እንጂ በጨርቃ ጨርቅ ዘርፍ ውስጥ አሉታዊ ተጽዕኖዎችን ቀድሞ ለመከላከል የአካባቢ አያያዝ እቅድ አዘጋጅተው የሚተገብሩ ፋብሪካዎች 4 ብቻ ናቸው። ይህ ማለት ቀሪዎቹ 15 ፋብሪካዎች በሰውና በአካባቢ ላይ የተለያዩ አሉታዊ ተጽዕኖዎችን ሊያሳድሩ የሚችሉ ተግባራትን እየፈጸሙ ይገኛል። ፋብሪካዎቹ ከአካባቢ ጋር ተስማሚ የአሰራር ዘዴን መተግበር፣ የብክለት መከላከያ ቴክኖሎጂን መጠቀምና የአካባቢ ጥበቃ ስራን በኃላፊነትና በተጠያቂነት መምራት ካልቻሉ የኋላ ኋላ ጉዳቱ ቀላል እንደማይሆን መረጃዎቹ አመላካች ናቸው።